እንግዲህ ኩሩሉስ ኦርሃን ክፍል 29 እና 30 ከባለፈው ሳምንት የበለጠ አጓጊ እንደሆነ ታይቷል። እንግዲህ ኦርሃን እህቱን ሃሊሜ ለትዳር ተጠይቋል። እንዲሁም ደግሞ ፍላቪዮስን ወጥመድ ቡርሳ ላይ ሄደው ወጥመድ አጥምደው ፍላቪዮስን እንደያዙትና በሌላ በኩል ደግሞ የሱ ባለቤት ኑሊፈር ማለት ነው ወጥመድ ተጠምዶባት እሷም ደግሞ ተይዛለች በካፊሮች ማለት ነው። በቡርሳ የሱን ኑሊፈርን እንዲቀያየሩ ነው የፈለጉት። ነገር ግን ምን እንደሚፈጠር አናቅም። ምን እንደሚፈጠር የምናይ ይሆናል ማለት ነው። አላዲንም ችግር እንደገጠመው አይተናል። ያው ኦርሃንቤም ከውስጥ ከሃዲ እንዳለበት እየጠረጠረ ነው። አሁን ወደ ማስታወቂያው እንሂድ። በጦርነቱ ወቅት ከጎናችን ሊኖር የሚገባው የነበረው ቤ ከጎናችን የለም። ይህ ግልጽ ክደት ነው። እናም ይህ ክደት ጊዜውን ጠብቆ የሚቀጣ ይሆናል። የሚፋቀሩ ሰዎችን መለያየት አልፈልግም። ወታደሮች ኑሊፈርን ኦርሃንን የሚገድልበት ቦታ እንድትመጣ ታደርጊያታለሽ። ለራሴ ቢሆን እንኳን ይህንን ቁስል ዝም ማለት አልችልም። የወንድሜ ጥያቄ የፍቅር ጥያቄ ነው። ማንን? እህትህን ሃሊሜ። ኦርሃንቤ ውሳኔውን ይወስናል። ወይ ቡርሳን ወይ ደግሞ ባለቤቱን። ጅቡና ቀበሮ አብረዋል። በተኩላው ላይም ህይወትን ከባድ ለማድረግ እየሞከሩ ናቸው። ነገር ግን የኛ በቀል እንደሚጎዳቸው አላወቁም።